ሁሌም የ12ኛ ክፍል ኢንትራንስ ኤግዛም በደረሰ ቁጥር ሁሉም ተማሪ አብዛኛው ተማሪ በሚባል ደረጃ ዝግጅት ይጀምራል። ነገር ግን ፈተናው በደረሰ ቁጥር ወይም በዝግጅት ወቅት በጣም ብዙ በደንብ እንዳትዘጋጁ የሚያደርጓችሁ ዲስትራክሽኖች ይበዛሉ። በዛሬው ቪዲዮ እነዚህ በደንብ እንዳትዘጋጁ የሚያደርጓችሁ ዲስትራክሽኖች ምን ምን ናቸው የሚለውንና እንዴት አድርጋችሁ ነው እነዚህ በደንብ እንዳትዘጋጁ የሚያደርጓችሁን ዲስትራክሽኖች ኦቨርካም የምታደርጉት ወይም የምታስወግዱት የሚለውን ኢንዲቴል ከራሴ ኤክስፒሪየንስ ጋር በመጨመር ሼር የማደርጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ለማታውቁኝ ፈንታሁን ጻዩ እባላለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል ነገሮችን ለማየት የሚመጡ ከሆነ እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርገው። እንዲሁም አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። ለስቴፕ ወደ መጀመሪያ ፖይንት ስንሄድ ሁሌም ፈተና በደረሰ ቁጥር ለኢንትራንስ ወይም ለሌሎች ፈተና ሊሆን ይችላል ስትዘጋጁ የሚገጥሟችሁ በጣም ብዙ ዲስትራክሽኖች አሉ። እነዚህ ዲስትራክሽኖች ከእናንተ የሚመጡ ሊሆኑ ይችላሉ ወይም ከአካባቢያችሁ ካሉ ሰዎች የሚመጡ ሊሆኑ ይችላሉ። ከአዲሱ ከመጣው አፈታተን ጋር ተያይዞ ማለትም ሁሉም የ12ኛ ክፍል ተማሪ ዩኒቨርሲቲ ውስጥ ገብቶ መፈተን ከጀመረ ወዲህ በጣም ብዙ ተማሪዎች ወድቀዋል። ከዚህ በመነሳት የመጀመሪያው የሚገጥማቸው ዲስትራክሽን በጣም ጎበዝ የነበሩ እነንትና መቼ አለፉ፣ ስለዚህ እነንትና ወድቀው እኔ እንዴት ላልፍ እችላለሁ የሚል ዲስትራክሽን ኤነርጂያችሁን ስላክ የሚያደርግ ነገር ይገጥማቸዋል። የባለፈው ይህን ያክል አልፎ ይህን ያክል ተማሪ ብቻ እኮ ነው ያለፈው፣ ዛሬም ሊያልፍ የሚችለው እንደዚህ ያክል ኮተው ወይም ከዚህ ያነሰ ሊሆን ይችላልና እኔም ልወድቅ እችላለሁ የሚል እነንትና ተምረው መቼ አለፈላቸው፣ በአጠቃላይ የተማረ መቼ ያልፍለታል ምናምን የሚል ሀሳቦች በአእምሯችሁ ሊመጡ ይችላሉ። ወይም በአካባቢያችሁ ያሉ እነዚህን ሀሳቦች ዲስትራክት የሚያደርጓችሁን ሀሳቦች ሊወረውሩባችሁ ይችላሉ እና በአጠቃላይ ለፈተና በተለይ ለሀገር አቀፍ ፈተና ስትዘጋጁ እነዚህ ፈተናዎች ሊገጥሟችሁ ይችላሉ እና በአጠቃላይ ኢቨን እንኳን በዚህ በአዲሱ አፈታተን ስርዓት ኢቨን ያላሳለፉ ትምህርት ቤቶች ጋር ልትሆኑ ትችላላችሁ እና እነዚህን ነገሮች እናንተን ለፈተናው እንዳትዘጋጁ ዲስትራክት ሊያደርጓችሁ ይችላሉ እና በአጠቃላይ በአንድም በሌላ መልኩ አይዘር ከእናንተ ሊሆን ይችላል ወይም ከአካባቢያችሁ ባሉ ሰዎች እነዚህ ዲስትራክሽኖች በደንብ ለ12ኛ ክፍል ኢንትራንስ ኤግዛም እንዳትዘጋጁ ሊያደርጓችሁ ይችላሉ ማለት ነው። እነዚህን ዲስትራክሽኖች በአጠቃላይ ዲስትራክት ሊያደርጓችሁ ለፈተና ለ12ኛ ክፍል ኢንትራንስ ኤግዛም ስትዘጋጁ ዲስትራክት ሊያደርጓችሁ የሚችሉ ወይም በደንብ እንዳትዘጋጁ ሊያደርጓችሁ የሚችሉትን ፖይንቶች ካየን ታዲያ ወደ ሶሉሽኑ ስንሄድ ወደ ሁለተኛው ፖይንት እና እነዚህን ነገሮች እንዴት አድርጋችሁ ኦቨርካም ወይም እነዚህን ዲስትራክሽኖች እንዴት እንደምታስወግዷቸው ስናይ የመጀመሪያው ማስወገጃ መንገድ ሴት ክሊር ጎል 12ኛ ክፍል ሊሆን ይችላል ወይም ለተለያዩ ሀገር አቀፍ ፈተናዎች ስትዘጋጁ ክሊር የሆነ ጎል ማስቀመጥ አለባችሁ ማለት። ምክንያቱም ክሊር የሆነ ጎል ካስቀመጣችሁ እነዚህ ዲስትራክሽኖች ከእናንተ የመጀመሪያው ከእናንተ ጀነሬት አይሆኑም። ሁለተኛው ከሌሎች ሰዎች እንኳን እነዚህ ዲስትራክሽኖች ቢመጡ ክሊር የሆነ ጎል ስላላችሁ አትሰሟቸውም ማለት ነው። እንግዲህ ክሊር የሆነ ጎል ማስቀመጥ ማለት በዚህ ኢንትራንስ ኤግዛም ይሄን ያክል ማምጣት አለብኝ ብላችሁ ሴት አድርጋችሁ ለዛ ውጤት ለዛ ላስቀመጣችሁበት አላማ በደንብ መልፋትና መጣር ይጠበቅባችኋል ማለት ነው። ክሊር የሆነ ጎል ካስቀመጣችሁ ምንም አይነት ዲስትራክሽን አይረብሻችሁም ማለት ነው። ዲፋይን አድርጋችሁ ምን አቺቭ ማድረግ እንደምትፈልጉ እና ምን ያክሉን ይሄንን ውጤት ለማምጣት ምን ያክሉን ከቨር ማድረግ አለብኝ የሚለውን ማወቅ አለባችሁ። ክሊር የሆነ ጎል ማስቀመጥ አለባቸው። አይኖ ፈተናው ኦልሞስት ወደ 90 ምናምን ቀናት ነው የሚቀረው። ይህንን አውቃችሁ ከወዲሁ ኢቨን በረንብ ዝግጅት ካልጀመራችሁ እንኳን ከዚህ በኋላ ስለሚደርስ ክሊር የሆነ ጎል ማስቀመጥ አለባችሁ ማለት። ሁለተኛው እነዚህን ዲስትራክሽኖች ሀፕን የሚሆኑት እረፍት ባለመውሰድ ነው ማለት። በቂ የሆነ እረፍት አለመውሰድ። እነዚህን ዲስትራክሽኖች ለማስወገድ በቂ የሆነ እረፍት ፎከስድ የሆነ ብሬክ መውሰድ አለባችሁ ማለት። ጥሩ ረፍት ለመውሰድ ዩ ካን ዩዝ ፖሞዶሮ ቴክኒክስ መጠቀም ትችላላችሁ። ለምሳሌ ከ25 እስከ 50 ደቂቃ አንበባችሁ ለ5 ደቂቃ እረፍት መውሰድ ትችላላችሁ። እረፍት ስትወስዱ ደግሞ ምን ማድረግ አለባችሁ? በቃ መንቀሳቀስ አለን። ለዛ ሴት ላረጋችሁት ደቂቃ እረፍታችሁ መንቀሳቀስ፣ የተወሰነ ኤክሰርሳይዝ መውሰድ፣ ቡና መጠጣት፣ ሻይ መጠጣት ሊሆን ይችላል። በዛ እረፍታችሁ እነዚህን ነገሮች ማድረግ አለባችሁ። ምክንያቱም ከድካም ሊሆን
ይችላል። እነዛ ዲስትራክሽኖች ከእናንተ የሚመጡት ከድካም ሊሆን ስለሚችል እነዚህን ነገሮች ሪሙቭ ለማድረግ በደንብ በቂ የሆነ እረፍት መውሰድ ይፈልጋል ማለት። ሌላው ኢናፍ የሆነ እንቅልፍ መተኛት። በደንብ እንቅልፍ አለመተኛት ኔጌቲቭ ኢምፓክት አለው በጥናታችሁ ላይ። በምታጠኑበት ወቅት በደንብ ካልተኛችሁ ኔጌቲቭ ኢምፓክት አለው። ፎከስ የማድረጋችሁንና ኮንሴንትሬት የማድረጋችሁን አቅም ማይንዳችሁ በደንብ ፎከስ እንዳያደርግና ኮንሰንትሬት እንዲያደርግ ስለማያደርገው፣ ስለዚህ በደንብ እንቅልፍ መተኛት አለባቸው ማለት ሰው። እነዚህን ዲስትራክሽኖች ለማስወገድ በደንብ ረፍት መውሰድ አለባችሁ፣ በደንብ መተኛት አለባችሁ ማለት ነው። ሌላው ሚኒማይዝ ዲጂታል ዲስትራክሽን። እንግዲህ ዲጂታል ዲስትራክሽኖችን ወይም ስልካችሁን ምን ማድረግ፣ የሶሻል ሚዲያ ዲስትራክሽንን ማስወገድ አለባችሁ። ኖቲፊኬሽኖቹን ሳይለንት ማድረግ አለባችሁ። ኢቭን ከቻላችሁ ስልካችሁን ከእናንተ በምታጠኑበት ወቅት ስልካችሁን ከእናንተ አጠገብ እንዳይኖር ማድረግ ከቻላችሁ በጣም ተመራጭና ሪከመንደድ ነው ማለት ነው። ሶ እነዚህን ነገሮች በማድረግ ዲስትራክሽኖችን ማስወገድ ትችላላችሁ። ስልካችሁን፣ ኖቲፊኬሽናችሁን እና የማያስፈልጉ ሶሻል ሚዲያዎችን ፍሪዝ በማድረግ ዲስትራክሽኖቻችሁን መቀነስ ትችላላችሁ ማለት ነው። ሶ እነዚህን ነገሮች ካደረጋችሁ፣ ኖቲፊኬሽኑን ካጠፋችሁ፣ ስልካችሁን ወይም ከቻላችሁ ከእናንተ ካራቃችሁ ከዲጂታል ዲስትራክሽን የሚመጣውን ነገር ሪሞቭ አደረጋችሁ ማለት ነው። ሶ በአጠቃላይ እነዚህን ዲስትራክሽኖች ከዚህ ከእናንተም ሊሆን ይችላል ከሌሎች ሰዎች የሚመጣውን ዲስትራክሽኖች ክሊር የሆነ ጎል በማስቀመጥ እረፍት በመውሰድ በደንብ በመተኛትና እነዚህ ኖቲፊኬሽኖችን ወይም ስልካችሁን ከእናንተ በማራቅ ወይም ኖቲፊኬሽኖችን በማጥፋት ዲስትራክሽናችሁን ማጥፋት ትችላላችሁ ማለት ነው። ሶ በአጠቃላይ ለኢንትራንስ ኤግዛም ስትዘጋጁ አይኖ ያላችሁ ቀን ቅድም እንዳልኳችሁ ወደ 90 ምናምን ቀን ነው። ግን እስካሁን በደንብ ካልጀመራችሁ እንኳን ከዚህ በኋላ ፕሮግራም ሆናችሁ ፎከስ ሆናችሁ በደንብ ካጠናችሁ መድረስ ትችላላችሁ። ግን you have to analyze መጀመሪያ ግን ሁሉንም ነገር ከበር አድርጋችሁ መጨረስ ስለማትችሉ አናላይዝ ማድረግ ይፈልጋል። የትኞቹ ኮርሶች ላይ ነው ፎከስ ማድረግ ያለብኝ፣ የትኞቹ ቶፒኮች ላይ ነው ፎከስ ማድረግ ያለብኝ የሚለውን አናላይዝ አድርጋችሁ እንኳን ጥናቶች ጀምሮ ትደርሳላችሁ ማለት ነው። አይ ሆፕ በደንብ ጠቃሚ ሆኖ እንዳገኛችሁ ተስፋ አደርጋለሁ። ሶ ጠቃሚ ሆኖ ካገኛችሁትና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ ሆናችሁ ደግሞ ቪዲዮን ላይክ፣ ሼር እያደረጋችሁ ለሌሎች ተማሪዎች እንዲደርስ አድርጉ። እንዲሁም በተጨማሪም አስተያየት ካላችሁ ደግሞ እንዲሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልን። እኛ ጠቅለል አድርገን እዛው የሚመለሰውን ከዛው እንመልሳለን። በቪዲዮ መልክ የሚመለሰውን ጠቅለል አድርገን በቪዲዮ መልክ እንመልስላችኋለን ማለት ነው። ሶ በመጨረሻም እንግዲህ በሌላ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፔስ